እምነታችን በፈተና ወቅት ምን ያህል ይጸናል? እግዚአብሔር የሰጠንን አደራ በምን መልኩ እየተወጣን ነው? ታላቁ የዐቢይ ጾም ስድስተኛ ሳምንት ገብርኄር የሚያስተምረን አንድ ትልቅ እውነት አለ። እምነት በቃል ብቻ የሚገለጽ ሳይሆን በተግባር የሚመሰከር መሆኑን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ወደ ዲያቆናት ቻናላችን በሰላም መጣችሁ። ዛሬ በዚህ የጾም ወቅት እጅግ አስፈላጊ የሆነውን የገብርኄር ወይም የታማኝ አገልጋይነትን መንፈሳዊ ትርጉም በዝርዝር እንመለከታለን። መጽሐፍ ቅዱሳዊ ታሪኩን፣ የምስጢር ትርጓሜውንና ዛሬ በሕይወታችን እንዴት ልንተገብረው እንደምንችል እናያለን። እስከ መጨረሻው ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ገብርኄር የሚለው ቃል የግዕዝ ቃል ሲሆን ገብር ማለት አገልጋይ ወይም ባሪያ ማለት ሲሆን ኄር ማለት ደግ ወይም ታማኝ ማለት ነው። ስለዚህ ገብርኄር ማለት ታማኝ አገልጋይ ነው። ቤተ ክርስቲያን ይህንን ሳምንት ገብርኄር ብላ የሰየመችው ወደ ሕማማት ሳምንትና ወደ ትንሣኤ የቀረብን ስለሆነ ጌታችን ኢየሱስ ክርስቶስ በመጨረሻው ዘመን ሲመጣ አንተ በጎ ታማኝ ብሎ እንዲቀበለን አሁን በጾም ወቅት በትጋት መስራት እንዳለብን ለማሳሰብ ነው። የገብርኄር ታሪክም እንዲህ ነው። አንድ አገረ ገዢ ጌታ ወደ ሩቅ አገር ሲሄድ ለሶስት አገልጋዮቹ እንደየአቅማቸው 5፣ 2 እና 1 መክሊት ሰጣቸው። 5 የተቀበለው አትርፎ 10 አደረገው። 2 የተቀበለውም 4 አደረገው። 1 የተቀበለው ግን ሰነፍ ነበረና መክሊቱን ቀበረው። ብዙዎቻችን መክሊት ሲባል ገንዘብ ብቻ ይመስለናል። ነገር ግን እግዚአብሔር ለእያንዳንዳችን የሰጠን መክሊቶች ብዙ ናቸው። ጊዜ ትልቁ መክሊታችን ነው። ይህንን የጾም ወቅት በምን ላይ ያዋልን ነው? ለጸሎት፣ ለንስሐ ወይስ ለከንቱ ንግግር? የተማርነውን እውቀት ሌላውን ለመርዳት እየተጠቀምንበት ነው ወይስ ሰውን ለመናት? መክሊት የለኝም፣ አእምሮ አይቀበልም ለሚሉ ሰዎች አባ ጊዮርጊስ ዘጋስጫ ትልቅ ማሳያ ናቸው። አባ ጊዮርጊስ ገና በልጅነታቸው ትምህርት አልገባ ስላላቸው ብዙ ተቸግረው ነበር። አባ ጊዮርጊስ በትምህርታቸው በጣም ደካማ ነበሩ። በወቅቱ በነበረው ስርዓት መምህራቸው ሊያስተምሯቸው ቢሞክሩም ቅዱሳት መጻሕፍትን ቀርቶ የፊደል ቆጠራን እንኳን መያዝ አቅቷቸው ነበር። መምህራቸው ተስፋ ከመቁረጣቸው የተነሳ አንተ ድንጋይ ነህ፣ አይገባህም፣ ሂድና የቀንድ ከብቶችን ጠብቅ ብሎ አሰናበቷቸው። አባ ጊዮርጊስ ግን ተስፋ አልቆረጡም። ጌታዬ ሆይ እኔ ሰነፍ ነኝ፣ አይምሮንም ጨለማ አደረግከው። ነገር ግን አንተ የጥበብ ምንጭ ነህና ማስተዋልን ስጠኝ እያሉ ወደ እመቤታችንና ወደ ልጇ በትጋት ይጸልዩ ነበር። እንደ ገብርኄር ታማኝ አገልጋይ በጸሎትና በጾም ፈጣሪን ደጅ ጠኑ። አንድ ቀን በብርቱ ልመና ላይ ያሉ እመቤታችን ቅድስት ድንግል ማርያም ተገለጠችላቸው። መጻሕፍትን ሁሉ እንዲተረጉሙ ምስጢራትንም እንዲገልጡ አእምሯቸውን ከፈተችላቸው። ከዚያች ቀን ጀምሮ ትላንት ፊደል መቁጠር አቅቶት የነበረው ጊዮርጊስ ዘጋስጫ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካፈራቻቸው ታላላቅ ሊቃውንት አንዱ ሆኑ። አባ ጊዮርጊስ መክሊታቸውን አትርፈው ዛሬ የምንጠቀምባቸውን ታላላቅ መጻሕፍት ደረሱ። ከነዚህም መካከል መጽሐፈ ሰዓታት በየገዳማቱና በየአብያተ ክርስቲያናቱ ሌሊት የሚቆመው ታላቅ የጸሎት መጽሐፍ፣ መጽሐፈ ምስጢር የሃይማኖት ምስጢር በጥልቀት የሚተነተንበት፣ አርጋኖን የእመቤታችን ምስጋና በከፍተኛ የቅኔ ጥበብ የሚደርሱበት። ውድ ተመልካቾቼ አባ ጊዮርጊስ ዘጋስጫ አልገባኝም ብሎ መክሊታቸውን አልቀበሩም። ይልቁንም ወደ ጌታቸው ጮኹ። ዛሬ እኛም አቅም የለኝም ከምንል ይልቅ ባለችን ጥቂት አቅም ወደ እግዚአብሔር ብንቀርብ እርሱ አእምሯችንን ከፍቶ በረከቱን አብዝቶ ለታላቅ ክብር ያበቃናል። ንብረትና ጸጋ ያለን ጥቂት ገንዘብ ቢሆን እንኳ የተራቡትን በማብላት ካልተጠቀምንበት እንደ ቀበርነው ሰነፍ አገልጋይ እንቆጠራለን። አንድ መክሊት የተቀበለው ሰውየው ስህተቱ ጌታዬ ጨካኝ ነው ብሎ ማሰቡና መፍራቱ ነው። እኛም ዛሬ እግዚአብሔር ለኔ ምን አደረገልኝ ብለን ስናማርር መክሊታችንን እየቀበርን ነው። ቅዱስ ያዕቆብ በመልእክቱ ላይ እምነት ከሥራ ተለይቶ የሞተ ነው ይለናል። ገብርኄር የሚለን ይሄንን ነው። ጾም ብቻውን አይበቃም።
ጾም ከምጽዋት ጋር፣ ጾም ከትህትና ጋር፣ ጾም ከይቅርታ ጋር መሆን አለበት። የበደሉንን ይቅር ማለት ትልቅ የእግዚአብሔር ሥራ ነው። ራስን ዝቅ አድርጎ ሌላውን ማገልገል፣ ምጽዋት ካለን ላይ ቀንሰን ለሌሎች ማካፈል። አሁን ራሳችንን እንጠይቅ። እምነታችን በሥራ ይታያል ወይስ ቃል ብቻ ነው? ጌታችን ስመለስ አንተ በጎ ታማኝ አገልጋይ ይለን ይሁን ወይስ አንተ ክፉና ሰነፍ? የዘንድሮው የገብርኄር ሳምንት መክሊታችንን የቀበርንበት የምናወጣበት ይሁን። ያለንን ጥቂት ጸጋ ተጠቅመን እግዚአብሔርንና ሰውን እናገልግል። ትጋት በጎደለው ሕይወት ውስጥ በረከት የለም። ስለዚህ በዚህ ሳምንት በትጋት ወደ ጌታችን እንቅረብ። እምነት በሥራ ይገለጣል። ከዛሬ ጀምሮ ባለን ነገር ሁሉ ታማኝ ሆነን እንገኝ። ትንሽ ያላትን መክሊት ያበረከተ ሰው በሰማይ ታላቅ ክብር ይጠብቀዋል። ውድ ተመልካቾቼ የዛሬ ትምህርታችን ይህንን ይመስል ነበር። እናንተስ የተሰጣችሁትን መክሊት ጸጋ በምን መልኩ እየተወጣችሁ ነው? ኮመንት ላይ አጋሩኝ። ይህ ቪዲዮ ለሌሎች እንዲደርስ ላይክ ማድረጋችሁን እንዳትረሱ። የሚቀጥለውን ታሪክ የምንማረውን ትምህርት ለማግኘት ሰብስክራይብ አድርጉ። ለወዳጅ ዘመዶ በማጋራት የቃሉን ተካፋይ አድርጓቸው። የእግዚአብሔር ቸርነት የድንግል ማርያም ማላጅነት አይለየን። በሰላም ያገናኘን። ተማመናለሁ